ዛሬ አንድ የማታውቁትን ነገር ላሳያችሁ ነው ስለ ኤክሳንደር። ኤክሳንደርን ብዙ ጊዜ የምንጠቀመው ፋይል ሼር ለማድረግ ብቻ ነው። አሁን ካሳየኋችሁ በኋላ እንዴት ቪዲዮዎችን ከወተርማርክ ከቲክቶክ ምልክት ውጪ እንዴት እንደምታወርዱ በኤክሳንደር አሳያችኋለሁ። መጀመሪያ የፕላስ ምልክቷን እችን፣ ከዛ የልብ ቅርጿን በመንካት እዚች ጋር ሼር የምትለዋን ትነኩና እዚች ጋር ኮፒ ሊንክ የምትለዋን አንዴ ትጫናላችሁ። ከዛ በኋላ ወደ ኤክሳንደር አፕሊኬሽን ትገቡና ኤክሳንደር ላይ እዚች ጋችን ምልክት እዚች ጋር እችን ምልክት እዚች ጋር ትነኳታላችሁ። ልክ አንድ ጊዜ እንደዚህ ስነኳት እዚህ ጋር ፓስት ሊንክ ሂር የሚለው አለ። እዚህ ጋር ፓስት የሚትለዋን አንዴ አረንጓዴ ምልክቷን እችን አንዴ ስነኳት ሰርች ያደርጋል ራሱ። ትንሽ ትጠብቁታላችሁ። ይሄው ቪዲዮ ደርሰዋል። አሁን ወጥቷል። አንድ ጊዜ እነካዋለን ለማረጋገጥ። እዚህ ጋር እነካዋለን። ይሄው እንደምትመለከቱት ወርዷል። ቼክ ለማድረግ አሁን ወደ ፋይላችን ገብተን አሳያችኋለሁ። አሁን ወደ ፋይል ማናጀር ገብተን ቪዲዮ መውረዱን እናያለን። ይሄው እዚህ ጋር ወርዶልናል። ይሄው ምንም አይነት የቲክቶክ ወተርማርክ ምልክት የለውም። እዚህ ጋር የቲክቶክ ምልክት የለውም። ከዛ በኋላ ይሄን ቪዲዮ ፖስት እንደገና ብታደርጉት ጥሩ እይታ ታገኛላችሁ ማለት ነው። ካወረዳችሁት በኋላ ሀሳባችሁን በኮሜንት ይሰራላችሁ። ኮሜንት ላይ ሀሳባችሁን ግለጹልኝ። አመሰግናለሁ። በሌላ ስራ ደግሞ እመለሳለሁ።